ስለማፈቅር ነው እንደዛ ሰው የነበረው። ስለማፈቅር ነው በሴቶች ስናገርህ የነበረው፣ ስነጫነጭብህ የነበረው። ስለማፈቅር ለአንተ ፍቅር ስላለኝ ለአንተ ምንም አይነት ስሜት ቢኖረኝ ምንም ነገር ላልናገር እችላለሁ። ምንም ላያስጨንቀኝ ይችል ነበር፣ ግን ስለማፈቅር ነው። ይህንን ደግሞ ሜቢ አንድ ቀን ትረዳኝ ይሆናል። አብረን ባንሆንም ምናልባት ይሄን የምትረዳበት ሀይሚ ለስከታ ፍቅሬ ነበር ብለህ የምትረዳበት ቀን ይመጣ ይሆናል። አላውቅም፣ ግን ከልቤ ነው እንደዛ ሰውን የነበረው። በቃ አውቃለሁ፣ ሞራል የሚነካ ንግግሮች ይተናል። በተለይ ባለፉት ቀናቶች፣ ባለፉት ጊዜያቶች፣ ባለፉት ወራቶች በጣም ብዙ ነገር ተናግሬያለሁ፣ ብዙ ነገር አድርጌያለሁ እና ለሱ ሁሉ ነገር ይቅር እንደምትለኝ እንደምታደርግልኝ እና በጥሩ ነገር አንተም እንደምታስበኝ ምናልባት አንተንም ልክ እንደ ቤተሰቦቻችን አንድ ቀን አስደስቼ ካወቅኩኝ ያችን ጊዜ እያሰብክ በጥሩ ትዝታ እንደምትኖር ተስፋ አድርጋለሁ። እና ከዚህ በላይ አላውራባችሁ፣ የምሬን ነው። ምክንያቱም ማልቀሴን አላውቁም። እናንተንም ደግሞ አብሬ ማስከፋት አልፈልግም። እናንተንም አብሬ ማስለቀስ አልፈልግም። ምክንያቱም ሁሉም የሚበጀውን ነው አይደል የሚያደርገው። ሁሉም የተሻለ ነው ብሎ የሚያስበውን ነገር ነው የሚያደርገው። በቃ ለኔ ይበጀኛል፣ ለኔ ይጠቅመኛል፣ ለኔ እንደዚህ ነው ብሎ የሚያስበውን ነገር ነው ሰው የሚያደርገው አይደል። እኔም እንደዛ ነው። በቃ ምንም ቢሆን ሰው ነኝ። ራሴን አስቀደምኩኝ፣ በብሩኬ ላይ ጨከልኩኝ፣ እናንተንም አስቀየምኩኝ። ብዙ በኔ እና በብሩኬ ብዙ ነገር ተጠብቁ ነበር። ያንን ማድረግ አልቻልኩም። ሰው ነኝ አይደለ? ራሴን አስቀደምኩኝ። የሰው